ሰላም እንዴት ናችሁ ባለሙያዎች? ደህና ናችሁ ወይ? ዛሬ ሲንግል ስቲች ክሮሼት ነው ማሳያችሁ። ለዚህ የሚያስፈልገን መቀስ፣ ኪሮሽ፣ ክር፣ ከዛ ወደ ስራ ቋጥረን ወደ ሰንሰለት ስራ ነው የምንገባው። ሰንሰለት ስራ ለማታውቁ ከዚህ በፊት ቪዲዮ ሰርቻለሁ። ለሁሉም የኪሮሽ ስራ ግዴታ የሆነ መሰረታዊ ስራ ስለሆነ ለጀማሪ በሚገባ መልኩ ቀስ ብዬ የሰራሁት ቪዲዮ አለ። እሱን አይታችሁ ተመለሱ። አሁን ይሄ እሱን ፓርት ሰርች ጨረስኩኝ። አሁን ሲንግል ስቲቹ እንዴት እንደሚሰራ ነው ማሳያችሁ። ይሄ አሁን ጫፍ ላይ ቋጠርነውን እሱን ካስገባንበት ይፈታል። ለዚህ ዘለን ሁለተኛ ላይ ያለችውን ቀዳዳ አድርገን አንደኛውን ዘለ ነው ሁለት ክር ኪሮሻችን ላይ ሲሆን ጠልፈን ሌላ ክር በሁለቱም ጎተት አድርገን እናሳልፋለን ማለት ነው። እስቲ አንዴ አሁን እንደግማለን። ቀጣይ አሁን ማሳያችሁ ላይ ቀጣዩን ነው የምታስገቡት። ያኛው ተጎትቶ ኦሬዲ ተሰርቷል። እዛ ላይ መደረብ አንችልም። እዛው እየተጠቀለለ ይመጣል። በተጨማሪም ደግሞ አዙረን ማስገባት አንችልም። ፊት ለፊት የፊት ለፊቷን ቅርጽ እሷ ላይ የተከተልን እየወጋን ክር እየጎተትን ከዛ ሁለቱ የተጣጠፉት ክር መሃል ደግሞ ጎትተን እየሳብን አንድ ላይ እየቋጠርን ነው የምንሄደው። አሁን እናስገባለን፣ እንጎትታለን። በሁለቱ ክሮች ደግሞ ሌላ ጠልፈን እናሳልፋለን ማለት ነው። እንወጋለን፣ እንጎትታለን፣ በሁለቱ መሃል ጠልፈን እናስገባለን። ይህን ተመሳሳይ ስቴፕ መደጋገም ነው። ክራችሁ እንዳይጠመጠምባችሁ በጣታችሁ ደገፍ እያደረጋችሁ ስሩት። እዚህ ጋር እኔ ፈጠን አድርጌ ላሳልፍና ወደ መጨረሻው ልድረስላችሁ። ጫፉ ላይ ስትደርሱ እንዴት ነው የምታደርጉት? አሁን ጫፉ ላይ ስትደርሱ ይሄ ማለት ነው አንድ የምትወጉት አንድ ቦታ ብቻ ሲቀራችሁ እንዴት እንደምታደርጉ ማሳያችሁ። እየተዛነፈ እንዳይሄድ ማለት ነው። እዛ ውስጥ ታስገባላችሁ፣ ትገውትታላችሁ፣ ትሰሩታላችሁ ኖርማል። ከዛ ለማዞር ግን ዝም ብላችሁ አታዞሩም። አንድ ተጨምሩና ትጠልፋላችሁ። ያው እንደዚህ ነው ቅርጹ። ለማዞር ፈለኩኝ ሁለተኛ ሶስተኛ ዙር እያደረኩ ለዛም ማድረግ ያለብኝ አንድ ዙር እጠልፋለሁ። አንድ ሰንሰለት ሰራለሁ ማለት ነው። እጠልፋለሁ፣ ከዛ በኋላ አዞረዋለሁ። ይህን ከዞርኩ በኋላ በአንዱ ሳይሆን የምታሳልፉት እንደዚህ አታሳልፉ። በሁለቱ እንደዚህ በሁለቱ ሹሩባ በሚመስሉት በሁለቱ በኩል እየወጋችሁ ታሳልፋላችሁ። ለምን? በአንዷ ክር ብቻ ከሰራችሁ ፓተርኑ ሌላ ስለሚሆን ማለት ነው። እሱን በደንብ ስትለምዱ ምናምን ኢንቴንሽናሊ ፈልጋችሁት ከሆነ እንደሱ ትጠቀማላችሁ። ለአሁን ግን በሁለቱ በኩል እያሳለፋችሁ በሹሩባዎቹ መሃል እየወጋችሁ የመጀመሪያውን ስቴፕ ደግሞ መስራት ማለት ነው። የመጀመሪያውን ስቴፕ ደግማችሁ ታስገባላችሁ፣ ትጎትታላችሁ፣ ትቋጥራላችሁ፣ ታስገባላችሁ፣ ትጎትታላችሁ፣ ሁለቱም ላይ አሳልፋችሁ ትቋጥራላችሁ። አሁን ይሄ መጨረሻ ላይ ደረሰ። ስለዚህ አስገባለሁ፣ ጎትታለሁ፣ ቋጥራለሁ። ከዛ አንድ ሰንሰለት ሰራለሁ፣ አዞራለሁ። አሁን አንድ ሶስተኛ ዙር መደረብላችሁ ትንሽ ሂንቱ እንዲኖራችሁ ነው፣ ምን እንደሚመስል ቅርጹ ሂንቱ እንዲኖራችሁ ነው እንጂ ተመሳሳይ ነው። ይህንኑ መደጋገም ነው። የመጨረሻው ላይ አንድ ሰንሰለት እየሰራን የምንቀጥለው ስንሰራ መጨረሻ ላይ ስትሬት ላይን እንዲሆንልን ነው እንጂ ሌላ ለምንም አይደለም። እሱ ጋር ካልተጠቀቀን ግን የሆነ ትራያንግል ሼፕ ነው እየሆነ የሚመጣው፣ መስመሩን ያልጠበቀ ነገር፣ አንዱ ረጅም አንዱ ትልቅ ምናምን ይሆናል። እዚህ ጋር ስትደርሱ በቃ ትቋጥራላችሁ። አንድ ዙር መጥለፍ እንዳትረሱ። መጨረሻው ይሄ ከጀርባው ነው ይሄ እንደዚህ የሚመስለው፣ ከፊቱ ደግሞ ይሄንን ነው የሚመስለው። እየተደጋገመ ሲመጣ የሆነ ጥቅጥቅ ያለ
ሹራብ ስራ ነው የሚሆነው። ለቀቅ ለቀቅ ያለው ደግሞ ደብል ክሮሽ ነው የሚባለው። እሱን ቀጣይ ደግሞ አሳያችኋለሁ። ሰላም ሁኑ። አመሰግናለሁ።